ምንም ማድረግ አይቻልም። የኪራ እናት ሞታለች ዛሬ ማለት ነው። ደስታቸው ይኑር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጽናትና የኪራ ድራማ ተከታታዮች እንደውም የነውም እንደውም የሚሮ እንደውም የሰኒ ማለት ነው። እንግዲህ ዛሬ ድራማቸው በጣም ያስለቅሳል። እውነት ለመናገር እውነት ቢሆን ኖሮ ብላችሁ ስታስቡት ምርጥ ትምህርት ትወስዳላችሁ። ኪራ ተጸጽቷል። ምክንያቱም እናቴን 3 አመት ሙሉ በካንሰር በሽታ ታማ ጭንቅላቷን እስካሁን አልነገራችሁም በማለት ጸጸት ላይ ገብቷል። ጽናትን ደግሞ እናቷ ኪራን አደራ ብላ ሰጥታታለች። እንግዲህ ዱዋም አድርጋላችኋለች። ዱዋም አድርጋ ተቀብላችኋለች። እናንተም ተጋቡ ውለዱ ብላ ዱዋ አርጋ አባትም እናትም ዱዋ አርጓል። እናትየውም መሬቱን እንደሳመችም አይተናል። እንግዲህ ጽናትና ኪራ ከዛ በኋላ ሲያወሩ ነበር እየሰማው። ኪራ ይሄንን ሁሉም ሰምቻለሁ እስካሁን አልነገራችሁኝም ለምን በማለት ጸጸት ላይ ይገኛል። እናትየውም ላንተ ብዬ ይሄን ሁሉ መስዋዕት ከፈልኩኝ ትላለች። እሱ አብዶ እየጮባት እያለ ልጅ እናቱም ራሷን ሴታ ህይወቷ አልፈዋል። ይኑር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቁጥረህ ጸጋውን እንዳትክድ ከስረህ። ኩሩቤልም እናት ከሞተች 3 ቀን አልፏታል። ኩሩቤ በ3ቱ ቀን ራሱን እንደሳተም ታይቷል። እንግዲህ አባትየውን በጸጸት ወደ ስራ ይመለሳለሁ በማለት ታይቷል። ሁሉም ሀዘን ላይ ሆኖ አሳብ ጭንቀት ላይ እየተጨነቁ ነው ያሉት። እንግዲህ ልጁ አሁን እሺ ካሁን በኋላ ተመልሻለሁ በማለት ወደ ደስታ ራሴን ይቀይራለሁ በማለት አሁን በኋላም ደስታዬ ተመልሷል። ምንም ማድረግ አይቻልም። የሞተ ሞቷል። አንዴ ማመለስ አይችልም በማለት ከነውም ጋር ተወያይቶ ሀሳባቸውን ጨርሶ ለደስታ ቀይሯል። ጽናትም ካሁን በኋላ እኔ ከጎኑ ሆኜ እሱን ደስታ ለመቀየር ዝግጁ ነኝ ብላ ለአባትየው ቃል ገብታለች። እንግዲህ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ላይክ ሼር አድርጉ። ኮሜንት ማስቀምጦ ሀሳብ አስተያየትም ቁጭ አድርጋችሁ ጠብቁን። ስለዚህ ጥሩ አስቸኳይ ቶሎ እንዲደርሳችሁ ከፈለጋችሁ የደወል ምልክቱንም መጫናችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዳረሱ። ሀቂቃትን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምን ሆናችሁ ነው ግን? አበረታቱኝ እንጂ እኔ ምን ላርግ? እናንተ ላይክ ሰብስክራይብ ልታደርጉኝ እኔ ምን ማድረግ ነው ያለብኝ? ላልቅስ እንዲ ምን ናችሁ ነው? እንግዲህ ያላ ይጠብቃችሁ። ባላችሁ በሰላማችሁ ይብዛልኝ። ባይ 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 ባይ